ሰላም እንኳን ደህና መጣችሁ። ይሄ የኔ ግቢ ነው። ተናኘ ስዩም እባላለሁ። ዘመዶቼ ሊመጡ ዝግጅት ላይ ነኝ። እነሱ ለመቀበል እየተዘጋጀሁ ነው። ያው ይሄን ይመስላል እንግዲህ ግቢ። እንኳን ደህና መጣችሁ። ይሄው ዝግጅቴ ይሄን ይመስላል። ይሄ ማብሰያ ቤቱ ነው፣ ያ ስቶር ነው። ይሄ ደግሞ እንግዶችን የምንቀበልበት መድረክ ነው። ያዘጋጀነው ነው። ያው ሰራተኞች ተፍ ተፍ ይላሉ። ሁላችንም ውለንበታል። አሁን እንግዲህ ደግሞ ምሽት ስለመጣ ዝግጅቱ ለነገ ነው፣ ግን ዛሬ እየተዘጋጀን ያለን እንግዲህ ይሄን ይመስላል ሁሉም ነገር። ኪችኑ ነው። አሁን ግን ውጪ እየተበሰለ ነው፣ እየተሰራ ነው። አዎ እንዴት ነው ዘመዶቼ? እየደረሰ ነው፣ እየተሰራ ነው። ደስ ይላል፣ በጣም ደስ ይላል። እሺ ዝግጅቱ ይሄን ይመስላል። ያው የምታዩት ነው እንግዲህ ቤተሰብ ለማሰባሰብ ቤተሰብ ለማገናኘት ያው ይሄን ይመስላል እንግዲህ። ለነገው ፕሮግራም ነው አሁን የሚሰራው፣ ለነገ ምሳ ፕሮግራም ነው አሁን የሚሰራው። አሁን እነሱም እየመጡ ነው፣ እየገቡ ነው። ትንሽ ነው የቀራቸው፣ እየደረሱ ናቸው። ከሰሜን ሸዋ ነው፣ ከአዲስ አበባ አካባቢ ነው የሚመጡት በሙሉ። አሁን ያለነው ቻግኒ ነው፣ እነሱ የሚመጡት ከዛ ነው። አሁን እንጀራው ተጋግሮ ገብቷል። ወጡ እየተሰራ ነው። ጠላው ይሄ ጠላ ቤት ነው፣ ጠላ ቤት ነው። ጠጅ ቤት ነው ወዲያ በኩል። የማራረቄ ሁሉ ተዘጋጅቷል። ሁሉ ነገር አምሮበት ነው ያለ። ብርዝ አለ፣ መጠጥ ለማይጠጣ ብርዝ ተዘጋጅቷል። ሁሉም አገር በቀል ነው፣ ከሌላ የመጣ ነገር የለም። እና ደስ የሚል ጊዜ እናሳልፋለን ብለን እናስባለን። በጣም ይሄ ቡና ተክል ነው። የቡና ማስጫ በዚህ በኩል አለ። በአንድ በኩል የቡና ገበሬ ነኝ። አትክልት እና ፍራፍሬ አመርታለሁ ብዬ እየተዘጋጀሁ ነው ገበሬ ለመሆን። እቺ ደግሞ የእንግዳ በጋ ጊዜ ከሙቀት ቀዝቀዝ የምታረግ ቤት ናት። አቤት እንዴት ናችሁ? እንዴት ናችሁ? እንኳን ደህና ገባችሁ። እንዴት ነህ? ደህና ነህ? ለካ አንተ አለህ ቤቱ እንዳይጠፋቸው። አዎ ደህና ነህ? እንዴት ነህ? ሰላም ጅፍ እንዴት ነሽ? እንዴት ነሽልኝ? እንዴት ነሽ? እንኳን ደህና መጣችሁ። እንኳን ደህና ወይ እንዴት ነሽ? እንዴት ነሽ? ደህና ናችሁ? ደህና ነሽ? ደህና ናችሁ? ደህና ነህ ብዬ እንዴት ነህ ወርቅዬ? ሰላም ደህና ነህ? እንኳን ደህና መጣህ። ደህና ነህ? እሰይ እንዴት ነህ? ደህና ነሽ? እንዴት ነሽ? ደህና ናችሁ? ደህና ነኝ በጣም ደህና ነኝ በጣም። እንዴት ነሽ? እንዴት ነሽ? እንዴት ነህ? ደህና ነህ? እንዴት ነህ? ተሸፋፍነህ ሌላ ሰው መስለህ። ደህና ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ደህና ነህ። እንዴት ነህ? እንዴት ነህ? እንዴት ነህ? ደህና ነህ? የማን ልጅ ነው ያንተ? የኔ ሁለት ሶስቱም አይ እንደምን ነሽ? እንኳን ያገናኛል። እሰይ ደህና ሰነበትሽ? ደህና ነሽ? እግዚአብሔር ይመስገን። እሺ ግቢ። እሺ ግቡ ግቢ። እሺ ጮሎ እናንተ ይምጡ። እዚህችሁ ነው ለማል ያው መቀመጫ ሞልቷል። እዚህም ነው። ግቡ። እንግዲህ የገበሬ ቤት ነው። በተገኘው ላይ ቁጭ ነው። እሺ በሉ ቁጭ በሉ። አቤት ደህና ነኝ በጣም እግዚአብሔር ይመስገን አለሁ። ደህና ነኝ አለሁልህ። ሰላም ነኝ እግዚአብሔር ይመስገን። ያውልህ እዚህ ግቢ ዱብ ዱብ ስልበት እየዋልኩ የሴም
ሰላም አትሉም እንደ ዘመዶቻችሁን? ቁጭ በሉ እሱ ጋር ሁሉ ይመቻል። ወንበሩ ይመቻል። ተቀምጬ ልየው። አይ ይመቻል። ምንም አይ እዚያም ቆማችሁ እዚህም ቆማችሁ እና ቁጭ በል። እሺ ያለፊ እነሱን ቆይ ነኝ ማመጣቸው። ፍርዬ ደህና ናት። እንደው አጋጣሚ ከዚህ ተለየሁ ብላ በጣም አዘነች። አልመጣችም። ጸሎት ኃይል እንዳለው ኢትዮጵያን ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ምስክር ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማን ነው? የጻድቃን ጸሎት ኃይል እንዳለው ኢትዮጵያን በዚህችን ቀን ባርኮ እግዚአብሔር ለዚህ ላደረሰን አምላክ ክብርና ምስጋና ይግባው። የዛሬ 4 ዓመት ነበር እዚህ የመጣ ነው እናስታውሳለን። እዚህ መተን ሁሉ ነገር ተደርጎልን ተመልሰናል። ልክ በ4 ዓመታችን ዛሬ እዚህ መተናል። ቅድሚያ ወይዘሮ ተናኘ ስዩምን እዚህ ላሰባሰበችን፣ እዚህ ድረስ ላደረሰችን፣ በእርዳታውም በሁሉም ነገር የረዳች እዚህ ላደረሰችን ክቡር አምላክ እግዚአብሔር ይጠብቅልን። በማህበሩም ስም በራሴም ስም ከፍተኛ ምስጋናን አቀርባለሁ። ሌላውን በኋላ እንቀጥላለን። አሁን አንዳንድ የሚሄዱ እንግዶች ስላሉ እነሱ ባሉበት ማህበሩና የተለያዩ ሰዎች ያዘጋጁ ስጦታ አለ። ወደ ስጦታው እንሄዳለን። በመጀመሪያም ማህበሩ ያዘጋጀውን ስጦታ እማሆይ ጥሩነሽ ወንድሙ እንዲሰጡልን በክብር እንጋብዛለን። ያው የፍቅር የቤተሰብ ማህበር ነው። ፍቅር የቤተሰብ ማህበር ብላችሁ ያዙልን።
እንግዲህ እንደምታነቡት ጂጂ ወይንም እጅጋየሁ ጂጂ ብለን ያልነው ለሀገር ነሽ ነው ያልናት። ያ ሁላችሁ እንደምታውቁ ታሪካችንን በዘፈን እየገለጸች ያለች የአድዋን ሌላ ወዘተርፈ ትልቅ ለሀገራችን ባለ ታሪካዊ ከያኔ ነች እና ከልብ እንወዳታለን፣ ከልብም እናመሰግናታለን። ከዚህ ቤተሰብ በመገኘቷም ደግሞ ትልቅ ኩራትና ደስታ ይሰማናል። ሁለተኛውን ስጦታ የሚሰጡን መምሬ ክንፈ ጥላሁን ይሆናሉ። እሺ ከልብ እናመሰግናል። ሌላው በማህበሩ ስም ላመሰግናቸው የምፈልገው ፍሬ ዓለም እና አቶ ሰለሞን ይሄ ህዝብ እንዲመጣ ከፍተኛ አስተዋጽኦ እና ትልቅ የገንዘብ እርዳታ ያደረጉልን ናቸው። ስፖንሰር ስናፈላልግ ደርሰውልናል። መሀሪ አለማየሁ እባላለሁ። አሁን ያለሁት ቻግኒ ወይዘሮ ተናኘ ስዩም ቤት ነው። የተሰባሰብንበት ዋና ምክንያት የቤተሰብ ማህበር ነው። ቤተሰቡ ከተለያየ አቅጣጫ የመጣ ነው። እኔ ከአዲስ አበባ ነው የመጣሁት። ግን ድሮ ይሄ ቻግኒ ቀዳማዊ ኃይለ ሥላሴ በር ይባል ነበረ። አስተማሪ ሆኜ እዚህ ሳስተምር ነበር እና አጋጣሚ ሆኖ እንዳሁኑ ከተማው አልለማም፣ ገጠር ነው። ወይዘሮ ተናኘ ስዩምና አቶ ሽባባው የኔ አባት አሁን እንደምታዩት ሳይሆን ጫካ በነበረ ቦታ ላይ ቤት ሰርተው በተለያየ ስራ ተሰማርተው ይኖሩ የነበሩ ናቸው። በ1900 በተለይ እኔ ከማውቅበት ከ64 እና 65 ዓመተ ምህረት ጀምሮ ነው። አሁን የሚታየው አይነት መንገድ አልነበረም። በአጋጣሚ ወይ አንድ ወይ ሁለት መኪናዎች ቢኖሩ ነው። አንዱ መኪና የአቶ ሽባባው የኔ አባት መኪና ነው። ጭቃ ሲይዘው እየገፋን እያወጣን አንዳንድ ጊዜም መኪናው እዚያው እያደረ እዚህ የደረሰ ነው። በዚያን ጊዜ እዚህ አካባቢ ያልተለመደ ነገር የከብት እርባታ፣ የንብ እርባታ እና የጓሮ አትክልቶች በመትከል ለአካባቢው ትልቅ ምሳሌ የሆኑ ሰዎች ናቸው። አብዛኛዎቹ ልጆች የተወለዱት እዚሁ ነው እና በልጆች አስተዳደግ ደረጃ ከመግለጽ የበለጠ የሚሆነው ልጆቹ የደረሱበትን ማያት ነው። እንግዲህ መታወቅ እንዴት መጣ ሲባል እናትና አባት ልጆችን ሲያሳድጉ የሚያሳዩት ነገር ነውና ካየው ነው ልጅ የሚወጣው። ስለዚህ እኛ ለብዙ ምሳሌ የምናረጋቸው ሰዎች ናቸው። እንግዲህ ዛሬ ወደ ተነሳንበት ምክንያት ዛሬ ወይዘሮ ተናኘ ወዳጆቿን፣ ዘመዶቿን፣ ቤተሰቦቿን ለማገናኘት የተቋቋመ ማህበር አለ። አንድ 4 ዓመት ይሆነዋል። በዚያ ምክንያት ነው። ሰዎቹም ከተለያየ ቦታ ያመጡ ናቸው። እኔ ከአዲስ አበባ ነው የመጣሁት። ሌሎቹ ከሰሜን ሸዋም ከዚያም ከባህር ዳርም የመጡ አሉና የዚህ መገናኘት ዓላማ መብላት መጠጣት ሳይሆን ከቤተሰብ ጋር መገናኘት፣ ከታች ያሉ ልጆች ይሄንን ግንኙነት ይሄንን መዋደድ እያሰቡ እንዲወርሱት እና እንዲያሳድጉት ለማድረግ ነው። እኛም የመጣ ነው ያንን በጎ ዓላማ አስበን ነውና በዚህ አይነት የሚቀጥል ነው። እንግዲህ መሀከል ላይ በየዘመኑ የነበሩ ውጣ ውረዶቹን በዝርዝር ብንሄድ ብዙ ነገር ማለት ይቻላል። እንግዲህ ይሄ ነው ምናልባት የተወሰነ ነገር ብንል አሁን ያለንበት ግቢ ወይዘሮ ተናኘ ስዩም ይዛ የምታስተዳድረው ግቢ ነው። ከዚህ በታችም ሌላ ሆቴል አለ።
እዚህ ግቢ ውስጥ ለእናንተ አይታያችሁም እንጂ የከብት እርባታ አለ፣ የንብ እርባታ አለ፣ ቡና አለ፣ ሌሎች በመሀከል የበቀሉ በርካታ አትክልቶች አሉ። ከማህበራዊ ግንኙነት አንጻር በዚህ አካባቢ ያለ ሰው በሙሉ ዘመድም ቢሆን አብሮ ተቀላቅሎ የሚኖር ምናልባትም አሁን በዝግጅቱ ላይ ሲሰሩ የምታያቸው እነሱ ሁሉ በስጋ ዝምድናም ሳይሆን በፍቅር አብረው የሚኖሩ ሰዎች ናቸው። በስራ ምክንያት አብረዋቸው ይሰሩ የነበሩ እዚሁ አግብተው ወልደው ከብደው በጣም በስፋት ቁጥር ያላቸው ሰዎች ናቸውና እንግዲህ የኛ መልእክት ሰው ይወለዳል፣ ያድጋል፣ ያረጃል። ከዚህ የሚጠበቀው ግን እያንዳንዱ ሰው ለልጆቹ የሚያስተላልፈው በጎ ነገር ነውና ያንን በጎ ነገር ማስተላለፍ እንዲችሉ ቀጥሉ፣ አይዟችሁ ለማለት ነው እኛ የመጣ ነው። የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ምስክር ነው። አላፋትን የምትሰበስብ በሰሜን በደቡብ ምታብብ የብዙዎች ጥላ ማረፊያ እናት ሀገር ኢትዮጵያ እጆችሽን ዘርጊ ወደ ላይ ምስጋናሽ ይሰማ በሰማይ የረድኤትሽ ጋሻ እሱ ነው በእግዚአብሔር የዳነ እንዳንቺ ማነው? የጻድቃን ጸሎት ኃይል እንዳለው ኢትዮጵያን ያየ ምስክር ነው። የጻድቃን ጸሎት ኃይል እንዳለው ሀገሬን ያየ ምስክር ነው። የኖህ መርከብ ከፍ እንዳለች ሀገሬ በታምር ተረፈች። የሞት አዋጁ ተገልብጧል፣ ቀስተ ደመናው ታይቷል። ኢትዮጵያችን አምልጣለች። እግዚአብሔር በሰላም ውለናን በሰላም ያሳድርልን። እግዚአብሔር ይባርክልን። እግዚአብሔር የመጣችሁትን ዘመን ደግሞ እግዚአብሔር ፈጣሪ አምላክ ቅዱስ ሚካኤል እሷ ድንግል ማርያም ትጠብቅልን። እግዚአብሔር ለዓመት ቀጠሮ ያድርስልን። እግዚአብሔር ኢየሱስ ክርስቶስ የዘመድ አውራ ያርግልን። እግዚአብሔር እሷንም ደግሞ ሰብሳቢያችንን እናታችንን እህታችን እሷ ናት። ይህን ሁላ እንኳን እናንተን ቀርቶ ወገኑን ያው ቻግኒ ማንም እዚህ ቤት ያልደረሰ ያልበላ ያልጠጣ የለም። ጎጆ ያላሰራችሁ ቤት ያላሰራችሁ ሰው የለው በእውነቱ ነገር እና እግዚአብሔር መቼም ለፈተና ኑሯት ብቻዋን ተቀምጣ ያው ለዚህ በቅታለች። ልጆቿን አሳድጋ መከራይታ ለፍታ እግዚአብሔር አንቺን ከቦታው ያቆይልን። እግዚአብሔር እድሜሽን ጎዳና ያድርግልን። እግዚአብሔር ካልቸገረው እድሜ ደግሞ አይንፈገን። ቅዱስ ሚካኤል እሱ ለእስካሁን ድረስ የዘከርሽው የለፋሽው ነውና ቦታው ነው እንጂ ሰው ረድቶሽ አይደለምና አሁንም ቦታው ይርዳሽ። እግዚአብሔር ከልጆችሽ ጋር ያቆይልን። እግዚአብሔር ከወገኖችሽ ከዘመዶችሽ ጋር ደግሞ ያቆይልን። እናንተንም ደግሞ የመጣችሁትን ዘመዱን ደግሞ በሰላም ወደ ቤታችሁ ያድርስልን። የዘመድ አውራ ያርግልን። እግዚአብሔር ይባርክልን። እግዚአብሔር ይስጥልኝ። ተባረኩ፣ ብርኩኑ፣ እድሜ ይስጥሽ፣ የብረት ምሰሶ ያድርግሽ፣ ልጆችሽን የእምቧይ ፍሬ ያርግልሽ፣ በያሉበት እድሜ ጤና ይስጣቸው፣ ሀብታቸውን ጣና እድሜያቸውን ጎዳና ያርግልን። እድሜ ይስጥሽ እናቴ፣ አገሩን ሰብስበሽ መከራ በወረንጦ ታባያለሽ ታጠጫለሽ እና እግዚአብሔር እንደዚህ ሰብስቦ የሚያበላ የሚያጠጣ ልጅ ተኪ። እድሜ ይስጥሽ፣ በባድማሽ ዘር ይውጣበት፣ በባድማሽ ተኪበት። እግዚአብሔር ይስጥልኝ። መልአከ እግዚአብሔር ይቆምላችሁ። ረቀውን ምርቃት እግዚአብሔር ይቀበልልን፣ ያሳርግልን። እናታችን እግዚአብሔር ያቆይልን። እንግዲህ ይህ ሁሉ ዘመድ አዝማድ በሷ ምክንያት ሆና
ተሰባስበናል። ተጠፋፍተን የነበርነው ተገናኝተናል፣ አንድ ሆነናል። ብዙ የሚቀሩ ስራዎች ቢኖሩም ነገር ግን እንዲያው ተጀምሯል። ምክንያት ሆናለች እንግዲህ ለጉብኝት እንኳን መተን የማናውቅበትን ሀገር ባህር ዳር ለጉብኝት የሚመጣባት ሀገር ናት። ያኔ እንኳን ያልመጣን ዛሬ በተናኘ ስዩም አማካኝነት በእናታችን አማካኝነት ይሄው ተሰባስበናል ማለት ነው። የቡልጋውም የደጋውም የቆላውም ሁሉም ተሰባስቧል። እግዚአብሔር ይመስገን። እንግዲህ እናታችን ምክንያት ሆና ለዚህ ከበቃን እግዚአብሔርን ከማመስገን ውጪ ምንም የለንም። ዛሬ ጊዜው ወጥቶ የሚገባበት ጊዜ መሆኑ የሚያጠራጥር እኛም ያንን ሁሉ ሳንሰቀቅ እንዲያው በሰላም ወጥተን በሰላም እንገባ ይሆን ብለን ሳንሰቀቅ እናታችንን ብለን መተናልና በእውነት ዘመድ አዝማዱን ከዛም ከሩቁም ከቅርብም የተሰባሰባችሁትን ሁሉ እግዚአብሔር ያክብርልን። እናታችን ያቆይሽ። ትልልቅ ሰዎች አዛውንቶች በእውነት ኃይለ ቃል እያወጡ መርቀውሻል። ያ ምርቃት ሁሉ ይድረስሽ፣ የብረት ምሰሶ ያድርግሽ። ይሄ ቀላል ነገር አይደለም እና የተመረቀውን ምርቃት እስከ ነዋ ሰማይ ያሳርግልን አምላካችን። እግዚአብሔር ያቆይልን። እግዚአብሔር ያኑርሽ እናቴ፣ ከልጆችሽ ጋር ያኑርሽ፣ ልጆችሽን ይጠብቅልሽ። ወይዘሮ እመቤት እባላለሁ። የምኖረው እዚሁ ነው። ያው የመጀመሪያ ትዳር መስርቼ እዚሁ ነው የምኖረው። ተናኘ እናቴም እህቴም ናት። የልጆቼም የኔም የሁሉም እናት ናት። የሁሉም ቤተሰብ እናት ሰብሳቢ ናት። ከልጆቿ ልዩነት የለውም። ሁሉንም አንድ አርጋ ነው የምታይ። ሁሉንም የሚማረውንም ታስተምራለች፣ የተራቆተውን ታለብሳለች፣ የተራበውንም ታበላለች። ሁሉም ቤት ነው ይሄ ቤት የሁሉም ቤት ነው እና እኔ ያለን ታደለ ባለቤት ነኝ። ጂጂ የኔ ወዳሌ ዋና ቆም በኋላ የሽመላ ጓራ አይችልም ገላይ ብሎ አቶ ታደሰን ጨምራ የዘፈነችው የኔ ባለቤት ነው። አለነ ታደለ ማለት ነው። እና እኔም ልጆችን 4 ልጆች ወልጄ እዚሁ አሳድጊያለሁ። ያው ግማሹን ያው ትየናት በሷ ላይ በተናኛ ላይ ነው ልጆችም ያደጉ። ሁሉም አሁን በስራ ላይ ይገኛሉ። ሁሉም አብረው ልክ እንደ ልጆች እንደ ቤተሰብ አንድ አይነት ቤተሰብ ነው እዚህ ቤት ላይ ያለው ማለት ነው። እና የኔም እናቴም እህቴም ናት። ያው ጋሽም ሲኖር የሁሉም ሰብሳቢ የሁሉም አሳዳጊ እናለንን ከሀገር ቤት ሰብስቦ ሁሉንም ለዚህ ያደረሰ አባት ነው ወንድም ነው ማለት ነው። እና ሁሉም ቤተሰብ አንድ ላይ ነው፣ ልዩነት የለውም። አንድ ሆኖ ነው ሁሉም የኖረ ያለውን በልቶ ጠጥቶ ሁሉም አንድ ላይ ደስታውም ጭፈራውም ሁሉም አንድ ላይ ነው። እና የደስታ ግቢ ነው፣ የዓለም ግቢ ነው። ሁሉም የፈለገውን ወተቱን ጠልቆ ጠጥቶ ጠጁን ጠልቆ ጠጥቶ የኖርንበት ነው። ትምህርት ቤት ተከፍቶልን እዚህ ግቢ ውስጥ ትምህርት ቤት ስማችንን ዛሬ በእጃችን አንፈርም፣ ያው በስማችን እንጽፋለን ማለት ነው። በእሱ አማካኝነት መምሩ ተቀጥሮ የቄሱ ትምህርትም በስማምንም አናውቅ በስማምንም እናውቅ እዚህ ቤት ነው። የቄስ ትምህርት ተምረናል። የተወሰነውን ተቀጥሮልን እዚሁ ግቢ ውስጥ ያው ሁሉንም ነገር የተማርነው እዚህ ነው። እኔም ራሴ በቃ ያው እናቴ ናት እህቴም ናት። በሁሉም ነገር አሁን ያለችኝ እሷ ናት። ሌላ ሰው የለኝም ማለት ነው። እና እሱ በህይወት ባይኖርም እሷን ሁሉንም እሷ ትሸፍናለች። የትዳሩንም የሁሉንም የጎደለውን ሁሉ አስተካክላ የሁሉ ሰብሳቢ ናት። ጥሩ እናታችን ጥሩ እህታችን ናት። እና በፊትም ያው ሁሉም ወተቱን ጠልቆ ጠጥቶ ጠጁንም ማሩንም ሁሉም በርቆ የኖረበት ግቢ ነው ይሄ። አሁን ሁሉም በየስራው በየራሱ ደግሞ ተበታትኖ ነው እንጂ የሁሉም ቤተሰብ ማደጊያ ነው ይሄ። የሁሉም መሰብሰቢያ ነው። ከውቱም የብቻ ይጠበቃል፣ በጉም የብቻ ይጠበቃል። እረኛ የራሱ ጠባቂ ያለው እና ደግሞ ቤተሰቡ ደግሞ የጎረቤቱ ልጅም የቤቶች ልጅም በአንድ አይነት ነው። አንድ አይነት ልብስ ይሰፋላቸዋል።
ኳስ ሁሉንም ነገር አዘጋጅታ ተናኘ ማለት ነው። ራሱን የቻለ ቡድን ነበረው እዚህ ግቢ ውስጥ ማለት ነው። የዚሁ አካባቢ የሰፈሩ ብቻ ሁሉም ማሊያውንም ሁሉንም አሟልታ ማለት ነው። እና የሁሉም መጫወቻ ከዚህ ከላይ አሁን ተመርቶ ሰፈር ሆነ እንጂ ሜዳ ነበረው ራሱን የቻለ ማለት ነው። እና ከዚያ ላይ ልጆች የራሳቸውን ልብስ ማሊያው ምኑን አሟልታ ኳስ ተጫዋች የአካባቢው ነበር ከነቴዲ ጋራ ማለት ነው። እጅጋየሁ ሁሌም ከመጀመሪያው ጀምራ እዚህ አካባቢ ነበረ የሆነ እንትን ጋራጅ ቤት ከዛ ላይ የሆነ በርሚልና ምናምን አዘጋጅታ ያን እንደዚህ እየመታች ልጆችን ሰልፋ ያው የጀመረችው ያለችበት ጉዳይ ነው የምታደርግ የነበርና እንደገና ደግሞ ድራማ ታዘጋጃለች ተናኘ ማለት ነው። እና ድራማ ይሰራሉ ወንዶች ሴቶች ሁሎችም እና ፍሬ ሁሌ እናቶቹ ነው ገበሬ ምሽት ሆና እንዝርት ይዛ ጥጥ ትፈትል ነበረች። እኛ ተመልካች ነን ተቀምጠን እዚህ ሻሽ ነገር እዚህ ላይ ጠምጥማ ባህል ቀሚስ ለብሳ ጥጥ እየፈተለች እንደዚህ የገበሬው ባለቤት ሆና እነሱ ወንዶች ደግሞ እነቴዲ ደግሞ ያው የሰፈር ልጆች ጭምር ሆነው ገበሬ አራሽ ገበሬዎች ሆነው ድራማ ሁሉ ይሰራ ነበር እዚህ ግቢ ውስጥ ማለት ነው። ከዛ የተነሳ እኛ ደግሞ እትዬ ብዙ ነገር ነው የምትሞክረው። መጽሐፍ ታነብልን ነበረች። ብዙ ማለት ታሪኩን ብዙም ባልማር አላውቀውም፣ ግን ብዙ መጽሐፍ ቅዱስ ማታ ማታ ፕሮግራም ይዛ ታነብልናለች። እና ያንን ታሪክ ሁላችን ተመስጠን ሳናውቀው 9 ሰዓት ይሆናል ሌሊት ማለት ነው። 9 ሰዓት ሁላችንም ባለቤቶቻችንም አብረው ማለት ነው። እና እኛ አናውቀውም፣ ግማሹ ያለቅሳል፣ ግማሹ ደግሞ ይደሰታል። እንደዛ እየሆነ እትዬ ብዙ ነገር ነው ብዙ ነገሯ ማለት ብዙ ነገር ተሷ ብዙ ተምረናል፣ ብዙ አውቀናል እኛ ማለት ነው። እኔ ከቤተሰቦቼ ምንም አውቀው ነገር የለኝም፣ ከሷ ግን ብዙ ተምሬያለሁ። ሙያው ባልትናው ብቻ ሳይሆን የሰው ራሱ ምን አይነት መስተንግዶ እንደሚስተናገድ የሰው ምን መልስ እንደሚሰጥ ሁሉ ተምሬያለሁ በጣም ከሷ ማለት ነው። እና ከልጆችም ደግሞ ያው ልጆቻችን አብረው አንድ ስለሆኑ ብዙ ነገር ተምረዋል፣ ብዙ ነገር ቀስመዋል ከዚሁ ቤት ማለት ነው። ይሄ ሁሉ ትምህርት የተማረው ይሄ ሁሉ እድገት የታደገው እዚህ ግቢ ውስጥ ነው። እና ይሄንን ሁሉ በጣም ያኑርልን ለዘላለም እሷን። እሺ እንግዲህ ተመልካቾቻችን ይህ ያደኩበት ቤት ነው። ያደኩበት ቤት ውስጥ ነው ያለሁት። እንደምታዩት ብዙ ነገር አልተቀያየረም። እንደነበረ ያው ታሪክ እንዲቀመጥ ተብሎ ብዙ ነገር ሳይቀያየር ትንሽ ከጥቂት ነገር በስተቀር አንዳንድ ቀለሞች እንደዚህ ከመታደስ በስተቀር እንደነበረ ሆኖ ነው የተቀመጠው። ይሄ እናቴ ወይዘሮ ተናኘ ፎቶግራፍ ነው። እንግዲህ ወጣት እያለች የተነሳችው ፎቶ ነው። ይሄ ደግሞ የቤተሰባችን ፎቶግራፍ ነው። እዚህ ውስጥ እኔ እዚህ ጋር አለው፣ ጂጂ አለች እዚህ። እንግዲህ እናንተ ከምታውቋቸው ነው እንጂ ያው እነዚህ ሁሉ እህቶቼ ናቸው። ማሌት አለች እዚህ ጋር፣ ማሙሽ፣ ትግስት፣ ብርሃኔ፣ ራሄል፣ ወይዘሮ ተናኘ ስዩም፣ ቴዲ፣ ፍሬ አለም ሽባባው፣ ቴዎብስት ያሽባባው፣ እነዚህ ሁሉ እህት ወንድሞቼ ናቸው። አይገርምም? ይሄ መስቀል ይሄ በቃ እኔ ነፍስ ሳውቅ ጀምሮ ይሄ መስቀል ነበር እዚህ ቤት ውስጥ። እንግዲህ እኔ ከመወለዴ በፊት የተገዛ ነው የሚመስለኝ። እዚህ ጋር ይሄም ስዕል እንደዚሁ እኔ በቃ ይሄን ቤት አስታውሰው ከዚህ ስዕል ጋር ነው እንግዲህ። እና አይ ቲንክ እኔን ታላላቆች ከመወለዳቸው በፊት የነበረ ስዕል ነው። ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር ሆኖ ራት ሲበላ ያለበት ስዕል ነው። ይሄ ደግሞ እንግዲህ ወይዘሮ ተናኘ እናቴ ወይዘሮ ተናኘ ስዩም በየአመቱ የእናቶች ቀን ሽልማት ሲዘጋጅ ምርጥ እናት ተብለው እንግዲህ ኢትዮጵያ ውስጥ ሰሌክት እየተደረጉ ይሸለማሉ። የእሷ አንዷ ተሸላሚ ሆና ከነ ወይዘሮ መዓዛ ብሩ እናት ጋር እና ኃይሌ ገብረስላሴ እናት ጋር እሷም የወሰደችው ሽልማት ነው። ይህን ሽልማት የተሸለመችው የኔ እናት በመሆኗ ምክንያት ነው። በተለይ እኔን በመውለዷ ያገኘችው ሽልማት፣ ይቅርታ ስቀልድ ነው፣ የጂጂ እናት ስለሆነች ነው የተሸለመችው። ይታረምልኝ። ኤኒዌይ ጥሩ እናት፣ መልካም እናት ተብላ የተሸለመችው ሽልማቷ ነው።
ይሄ እንግዲህ ይሄ ሼልፍ ራሱ የሚገርመው እኔ ከመወለዴ በፊት እንግዲህ አላቅም እጅጋየሁ ሲወለዱ የተገዛ ይመስለኛል። እኔ ስወለድ ጀምሮ ይሄ ሼልፍ ነበር። እንደውም የአንድ ዓመት የልደት ሲከበር እዚህ ጋር ተደርድሮ ፎቶግራፉ አለ። አንዳንድ ነገር ከረሜላ ምናምን ተደርድሮበት በጣም አንቲክ ነው። በጣም የቆየ ሼልፍ። በጣም ነው የምወደው ይሄን ሼልፍ። ይሄ ራሱ ይሄ ስኒ ይሄም ስኒ የሚገርም ነው። በጣም ረጅም እድሜ ያለው ነው። እንደምታዩት ትንሽ ተላልጧል እዚህ ጋር ግን ውበቱ እንዳለ ነው እስካሁን። ይሄም የቆየ ነው። ነፍስ ሳውቅ ጀምሮ በቃ እዚህ ቤት ውስጥ የነበረ ነው። እንደዚህ ሼልፍ ላይ ተቀምጦ እቺ ተወዳጇ እህቴ እጅጋየሁ ሽባባው ናት በልጅነቷ። ይሄ እሷ ፎቶግራፍ ነው። ይሄ ደግሞ ይሄ ፖት ወይም ይሄ እንስራ የኔ ቅድመ አያት ለአያቴ ስታገባ ስጦታ የሰጧት ነው። ወይዘሮ ዘውዲቱ ትባላለች። የእናቴ እናት ማለት ናት። ለእናቴ እናት የእሷ እናት ቅድመ አያቴ ማለት ነው። ቅድመ አያቴ ለአያቴ በጋብቻ ጊዜ ስጦታ አድርገው የሰጧት ነው። 142 ዓመቱ ነው ይሄ እንስራ። እንዲሁ እንደተቀመጠ ነው እንደምታዩት፣ እንዳማረበት ነው። ከልጅ ልጅ እየተላለፈ ነው ያለው። ሌላው ይሄ ጥቅስ በጣም የሚገርመኝ አድርገህልኛልና ለዘላለም አመሰግናለሁ የሚል ጥቅስ አለ። እኔ ገና ሕፃን ሆኜ እዚህ ቤት ውስጥ ድክ ስል ጀምሮ አለ ይሄ ጥቅስ። እንግዲህ መቼ እንደገዙት ባላውቅም ማስታወቅ በቃ የነበረ ጥቅስ ነው ይሄ። ቤተሰቦቼ በጣም እንግዲህ ከድሮ ጀምሮ በጣም እግዚአብሔርን የሚፈልጉ ለመንፈሳዊ ነገር በጣም ቅርብ የሆኑ ሰዎች ነበሩ። እንደውም እኔ ከመወለዴ በፊትም ሚሽነሪዎችን ሁሉ አስተናግደው እዚህ ተቀብለው ተስተናግደው በደንብ ጸልየው ሁሉ እንደሄዱ አውቃለሁ። የእነሱም ጸሎት ብዙ በረከት እንዳመጣ አስባለሁ እዚህ ቤት ውስጥ። ሌላው እንግዲህ ምንድነው እዚህ ጋር ደግሞ እንደምታዩት እዚህ ጋር እንደምታዩቸው አያቴ ናቸው። ፊታውራሪ ስዩም ይባላሉ። ፊታውራሪ ሆነው በተለያየ ክፍለ ሀገራት አገረ ገዢ ሆነው እንግዲህ በከፍተኛ ባለስልጣንነት በኃይለ ሥላሴ ዘመን አስተዳድረዋል፣ አገልግለዋል። በጣም እጅግ መልካም ሰው እንደነበሩ ነው የሚነገረው። ፊታውራሪ ስዩም ዘውዴ። እቺ ወይዘሮ ተናኘ ስዩም እናቴ ናት። የእሷ ፎቶግራፍ ነው እዚህ ጋር የምታዩት። እዚህ ጋር ደግሞ የፊታውራሪ ስዩም ዘውዴ ባለቤት ወይዘሮ ዘውዲቱ አያቴ ናት። የወይዘሮ ተናኘ እናት ማለት ነው። የእሷ ፎቶግራፍ ነው እዚህ ጋር የምታዩት። እንግዲህ ያቺ ጥቅስ እዚህ ጋር የምታዩት ጥቅስ ስለማይነገር ስጦታው እግዚአብሔር ይመስገን የምትለዋ ቃል እችም ከድሮ ጀምሮ የነበረች ናት እዚሁ እንግዲህ እና እንግዲህ ያው እናቴ በተለያየ ሰዎች ሲነገር እንደሰማችሁት መጽሐፍ ቅዱስ እኛ ቤት ውስጥ ይነበብ ነበርና እናቴ የሰፈሩን ሰው አሰባስባ እስከ ሌሊቱ እስከ 8 ሰዓት እስከ 9 ሰዓት አንድ ላይ ሁሉም ሰው ተቀምጦ መጽሐፍ ቅዱስ ይነበብላቸው ነበረ። እና እነዚህ ጥቅሶችም እንደምታዩቸው እንግዲህ ውስጣቸው ምን ያህል እንግዲህ ለመንፈሳዊ ነገር ቅርብ እንደነበሩ የሚያሳዩ ናቸው። እነዚህ ዋንጫዎች ይሄ ለእጅጋየሁ ለጂጂ ቤስት አክትረስ ተብሎ የተሰጣት አዋርድ ነው፣ ሽልማት ነው። ስሜ ጽጌ ገብረ ኢየሱስ ገብሬ እባላለሁ። የመጣሁበት እዚህ ሀገር በ71 ዓመተ ምህረት ታህሳስ 21 ቀን ነው እዚህ ሀገር የመጣሁኝ። ከዛ እዚህ መጥቼ ያው እናቴ ተቀበለች። በትዳር ነበር የምኖረው። የነሱ ቤተሰብ ነው የነሱ ወንድም ነው የነበረ ባለቤቴ ሃይማኖት መላኩ ይባላል። ከዛ እየኖርኩ እናት ሆና ስወልድ አርሳ አይዞሽ ብላ እያኖረች ነበረ። በስነ ስርዓት ነበረ እንደ እናትና ልጅ ሆነን የምንኖር። ጥሩ ምግባር ያላት እናት ናት። በጣም ማትገኝ ማትለወጥ እግር እስኪተረተር ተሄዶ ማትገኝ እናት ናት ያለችን እና ያው ስንወልድ አርሳ ስንታመም አስታምማ ያው ብዙ ነገር እያደረገችልን ነው የኖርነው እና ከዚያ ያው እኛም ወልደን ከብደን አብረን ጎረቤት ሆነን እየኖርን ልጆችም እያደጉ ከዛ በኋላ እጅጋየሁም ህፃናት ሆነው ነበሩ። የዚያን ጊዜ እሷ ማታ ማታ መጽሐፍ ቅዱስ ታነብልናለች፣
ስለ ብዙ ነገር ስለ ብዙ ታሪክ ታነብልን ነበረች። እስከ 6 ሰዓት እስከ 7 እስከ 8 እስከ 10 ሰዓት እስከ 9 ሰዓት ድረስ እንዲያውም እያነበበችልን ብዙ ነገር እውቀት ስንማር ነበር፣ ስታስተምረን ነበረ። እሷ ለማንም ሰው ደስታ እንጂ ክፉ ነገር አትመኝ። ሁሉም ደስተኛ ሆኖ እንዲኖር ነው የምትፈልግ። አካባቢ በሙሉ ተለውጦ ደስተኛ ሆኖ እንዲኖር ነው የምትፈልግ እናታችን። እና ያው መቼም ከሷ ብዙ ነገር ተምረናል እኛም። እሷ እንዲያውም ወጣ ሌላ ቦታ አዲስ አበባም ሌላ ሀገርም ስትሄድ እዚሁ እኛ ብቻችን መቆየቱ በጣም ነበር የሚከብደን። ስትመጣልን በጣም ደስተኛ እንሆናለን፣ ስትሄድ አልቅሰን ነበር ምንሸኛት። እና ብዙ ጊዜ እንድትቆይ አንፈልግም ነበር፣ ቶሎ እንድትመጣልን ነበር ምንፈልገው። ከዛ መቼም ያው ልጅ እየወለድን ልጆቻችን ጋራ ያው እየተረሳሳን ትንሽ እየለመድን ነው ሄድን እንጂ መጀመሪያ በጣም ነበር የሚከብደን የነበረ እሷን ማጣት ጥላን ስትሄድ ሌላ ቦታ። እና ትምህርት ቤትም ነበረ እዚህ ቄስ አስተማሪ ነበሩ። ሁሉም ነገር እንዲሰለጥን ኳስም ስፖርትም ምንም እንድታጫወት ያው አንዳንድ ነገር እንዲሰለጥን እውቀት እንድናገኝ ብዙ ነገር ታደርግልን ነበር። ከዛ መቼም እኛ እንኳን አልሆነልንም፣ ልጆቻችን አደጉ። ልጆቻችን ደግሞ ማሰልጠን ጀመረች። እነ እጅጋየሁ ማደጉ። እጅጋየሁ ራሷ ህፃን ሁና በዘፈን ነው ራሱ አፋን የፈታች ማለት ይቻላል። ጸጉሯ የዚያን ጊዜ ልጫ ነው፣ ውሃ ትነክረዋለች፣ እንደዚህ አትሰራም። ውሃ ነክራ ታርጥበውና እንዲህ እያለች ጥላዋ ጋራ ነበር እንዲህ እያለች የዘፈነች ትምትል። በዛ ብዙ ነገር እኛ በጣም ደስተኛ ነበርን። እና የማን ቤት እኛ የባዳ ቤት አይደለም የሁላችን። እዛ ቤት ከተሰራ እኛ ቤት እንበላለን፣ እዚህ ቤት ከተሰራ እዚህ ቤት ይበላሉ ልጆችም። ሁላችንም ቢሆን የከሌ ቤት ነው የከሌ እንጀራ ነው እንደዚህ መሰቀቅ ምናምን የለም። ሁሉም አንድ ቤት ነበር የሚመስለን የነበረ። ብዙ ከብት ነበረ፣ ብዙ ወተት ነበረ። እንደፈለግን ራሳችን ቀርተን ሰቀቀን የለንም። ሁሉም ቤታችን ነው። እንደፈለግን ነበር ሆነን የኖርን። ልጆቻችንም የከሌ ቤት ነው ሳይባል እንደፈለጋቸው ሆነው ነው ያደጉ። እና በኋላ አጋጣሚ ሆኖ ሁሉም እያንጫው ተበታተነ። ያው የኛ ልጆችም አድገዋል። እነሱም ህፃናት እያሉ ያው በዚያም ሁሉ የራሱ ስራ ፍለጋ ተበታተነ እንጂ ጥሩ ህይወት ነው የነበረን። ግን አሁን ያው ሁሉም የራሱ ስለሚፈልግ ሰው ራሱ ተበታተነ። ያው ብቻችን ቀረን እንጂ ያሳለፍነው ቆንጆ ህይወት ነበር። በጣም ድግሱማ ሁሉ ጊዜ ድግስ ነው፣ ሁሉ ጊዜ ጠጅ ነው፣ ሁሉ ጊዜ ጮማ ነው፣ ሁሉ ጊዜ ይበላል እና ምንም ንፍገት የለ። ሁሉ ጊዜ እንደፈለክ ነው። አንድ ቀን ብሎ እንደው ከሳምንት እስከ ሳምንት በቃ ሁሉ ጊዜ ድግስ ነው፣ ሁሉ ጊዜ እንግዳ ነው። ሁሉ ጊዜ አባቶች ይመጣሉ፣ ቄሶች፣ አባቶች፣ ትልልቆች አባቶችም ይመጣሉ እና ሁሉ ጊዜ ድግስ ነው የነበረ እዚህ ቤት። አንድ ቀን ብሎ እንዲያውም የሆነች ሰራተኛ መጣ። ስላሴ ቀን ነበረ ትዝ ይለኛል። በዚህ በኩል ትልቅ ቤት ነበረ፣ ማድ ቤት እንጀራ የሚጋገርበት እና እንግዳ መጣ ሰራተኛ። ጠቅላላ ወንዶች ብዛት ነው የነበረ። ከብትም ብዙ ነው፣ ስራውን ብዙ ነው የነበረ። እዚህ ቤት የስላሴ ድግስ ነው፣ የስላሴ ማህበር ነው ዛሬ። እንዴት ነው ይሄ ቤት የሁሉ ሰው? እና ግን የስላሴ ድግስ ሳይሆን እንትን ነው፣ ሰራተኞች ናቸው በሙሉ ብዙ ናቸው የነበሩ። ከብት የብቻውን፣ በሬ የብቻው ይጠበቃል፣ ላም የብቻው ይጠበቃል፣ ጥጃ የብቻ ይጠበቃል። በግም መዓት ነው መንጋን የነበረ። እንደዛ ሆኖ ብዙ ሰው ነው የነበረ እና በጣም ሰፊ ቤት ነው የነበረ። እኔ ብዙ ነገር አለ ግን ተናግሬ አይሆንልኝም። ጤና ይስጥልን ተመልካቾቻችን፣ ይህ ቤት ለምቦሳ የተሰኘው ፕሮግራማችን ነው። የዛሬ እንግዳችን አያታዴ ከቻግኒ ከተማ ነው። ከኛ ጋር ቆይታ አድርጉ። እንኳን ደህና መጣ አያታዴ። አሜን። እንኳን እናንተንም እንኳን መጣች። እስቲ ማንነትህን ለተመልካቾች ግልጽ አድርግልን። ምን ያው ትታወቃለህ አንተ በእርግጥ ግን እስቲ ከራስህ አፍ ደግሞ። አሁን እኔ ስሜ ታደሰ መላኩ ነው የምባለው። የት ነው የተወለድከው አያታዴ? እኔ እንጅባራ ነው። እንጅባራ ነው የተወለድከው? አዎ እንጅባራ ነው የተወለዱት። አሃ እንጅባራ ነው የተወለዱት። እዛው እስከ ስንት አመትህ ነው እዛ ይኖርከው ወይስ እዚህ እንጅባራ? መጣው? አውራ ብዙ አመት ነው የቆየው እዚህ እኮ። አሁን የመጣሁት ወደ የገባሁት እንኳን 42 አመት አልፎኛል። ቻግኒ ቻግኒ የገባሁት 42 አመት ነው። እንጅባራ ነው ትውልድ እድገትም እዚያው ነው። ስንት ልጆች አሉ? ልጆችን 4 ልጆችን ወልጄ ነው ወደዚህ የመጣሁት። አዎ እዚህ ከመጣሁ 2 ልጆች ተፈጠሩ።
ያጎቴ የልጅ ናት። የሸዋ አባይን አባቴ የተናኘ ስዩም ልጅ ናት። እርግጥ እድገቷም እዚሁ ነው፣ አብረን የኖር ነው። ያው እህል ውሃም ቢሆንም ከቤት ላይ እዚሁ አንድ ላይ ነው እና ማታ ማታ ያው በጨዋታ የተነሳውን ነው እዚህ ሁሉ ግጥም ዘፈን ላይ የደረስ ነው። እጅጋየሁ ነው ያጎቴ ልጅ። እጅጋየሁ በጣም ዘፈን ጨዋታው ልጆች ጋራ ትወዳለች። መንደሩን ጉብል ሰብስባ በዚያ የተነሳውን ማንም ጉብል አይቀርም። የዚያን ጊዜ ትናንሽ ጉብል ሰብስባ ነው የምትዘፍነው። በዚያ የተነሳውን ማታ እዚሁ ስንጫወት ዘፈን አምጣሉ ግጥም አሉ። እርግጥ እኔ የኔ ሆድ አለዋ የኔ ሆድ ክንደዋ ናቁምታ ላይ ያልሁትም በዚያ የተነሳ ነው እና ናቁምታ ላይ የኔ ሆድ አለና ናቁምታ ላይ የኔ ሆድ ክንደዋ ናቁምታ ላይ የሽመላ ጎራ አይችልም ገላይ። አንተ ስትዘፍን ነው ተሰምቶ እንግዲህ ወደ ዘፈን የገባው እና ምን ተሰማ ግን ያንን ነገር ስትሰማው አንተ የምትለውን ነገር እሷ ብላው እዛ ውስጥ እሷ ከዚያ በኋላ ተከታተለችው። በዚያ ነው ምን ተሰማ ስትሰማው ግን አንተ አሁን እንደሌላው ሰው? እኔማ መቼም ያው ዘፈን ያው እንወዳለን በጨዋታ ፋሲካም ሆነ ገናም ሆነ በምን በዚያ ነው የሞከርሁት እንጂ ዝም ብለን ብድግ አድርጌ አይደለም። በኋላ ከዚያ በኋላ እንደገና ደግሞ ጨምራሉ። እንደገና ሁለት እየጨምረውትም ያ አባይ ወደ ማዶ ያልሁትም በዚያ ላይ ነው። አባይ ወዲያ ማዶ ትንሽ ግራር በቅላ አባይ ወዲያ ማዶ ትንሽ ግራር በቅላ ልቤን ወሰደችው ከነስሩ ነቅላ። እንግዲህ ጂጂ ናፈቀኝ የሚለው ዘፈኗ ላይ ከዚያ በኋላ እሷ ናት ያቀባበለችው ያን ሁላ። ራሷ አቀባበለች። የአባቴ ጃሪ ያለችውም ቄስ ሞገስ ብላ የገጠመችውም ፈረስ ይዞ ሲመጣ ነበሩ ቄስ ሞገስ የሚባሉ ሰውዬ። እሷ ራሷ ናት ከዚያ በኋላ እያቃናች የሄደችው። ማንም ሰው ከዚያ በኋላ ያቀባበላት የለም። ራሷ ናት እንደዚያ ስትል እዚህ ስትኖር ስኖር በኋላ ያው ቀስ በቀስ ወጣ ሄደች። ከሄደችም ደግሞ ያው ብዙ ጊዜ አሁን ዛሬ እንደው ባያትም አለያትም። እኔ ብዙ ጊዜ ነው የተለያየ ነው ተለቃቅሰን የዚያን ጊዜ ተለያየነ ቀረን። አሁን ያው ቤቴ ቁጭ ብዬ ሳለሁ በቴሌቪዥን መቼም የማያመጣው ነገር የለም። በዚያ ላይም ደግሞ ዘፈን ሳይ የእሷን ግጥም ሳይ ተነስቼ አንገት መመታበት ቀንም አለ ከቤቴ ላይ። ልጆቼ ይስቃሉ። አንዳንድ ቀና ያናድደኛል። ለምን እርቃ ከኛ ላይ ስለሄደችብን በጣም ያናድደኛል። አሁን ዘንድሮም መጣው ጠየቁኝ። እኔ አሁን መጣችሁ ብትጠይቁ እኔ ባገኛትም አለያትም ባይኔ ካላየኋት ምን የምታደርጓት ነው አሏቸው። ስላቸው አይ ትመጣለች አሉ። ዘንድሮ መጣው 2 ቀን ውለው አድረው ነው ያገኘኝ እና ዘፈኑ በዚያ የተነሳ ነው። ራሷ ዘፈን ወዳጅ ናት፣ ጨዋታ ወዳጅ ናት። ሌላ ውስጥ ላይ አትገባም። እሷ ትምህርት ቤት ውላ ትመጣ ተመልሳ ጨዋታ ነው ልጆች ጋር ዘፈን ነው። በዚያ የተነሳው ነው ራሷ ናት እያቀጣጠለች እያቀናች እያሰፋች ሄደች። ሌላ ሰው ማንም ያቀበላት የለም። አሁን ጂጂ ያው የናፈቀኝ የሚለው ሙዚቃዋ ላይ የሽመላ ጓራ አይችልም ገላይ የኔ ሆዳሌ ዋና ቁም ከኋላ እያለ ሲዘፍን አያት አዲ ሆዴ ብላ አንተን ነው የጠቀሰችው። አያት አዲ ሆዴ ብላ እንግዲህ እና አሁን ከዛ በኋላ ብዙ ጋዜጠኛ ነው ወደ አንተ የመጣው አይደለ? ወደ እኔ መጣው። ምን አጋጠመ እስቲ ነገር? ሲመጡ ምን ይስቃሉ። እኔን ሲያዩ ገና በሩቅ ይሄ ነው ሲሉም ይስቃሉ። አንድ ጊዜ ከአዲስ አበባ ተሳቢ መኪና ጭኖ ይዞ መጣ። እንዳጋጣሚ ተጋን ውስጥ ሰራለው ማዚያ ወራት ላይ ነው። ፓዊው ሂዶ ደርሶ አራግፎ ጭነውት እየጠየቀ ሲመጣ ከተማ ገብቶ ሲጠይቅ ሆቴል ላይ ጠይቅ ሲሉ ሆቴል ደግሞ እዚህ ላይ ምልክቱን ሰጥተዋል። አቁመው ሲጠይቁ የለም ስራ ወጣለ። በግድ ልጆችን አስጠርተው ሰው ይፈልጋል አሉ። አንተን ለማየት ከአዲስ አበባ ድረስ የመጣ ሰው እንዳለ ሰምቻለሁ እኔ። ምን ሰው ነው በስራ ብዬ መቆፈሪያ አንጣልኩና ሲሄድ አሮጌ ልብስ ለብሼ እሱ ለመኪና ቆሟል አሉ። ገና እኔን ሲያዩ በመኪና በመስኮት ተንጠልጥሎም ረዳቱ ሾፌሩ ተንጠልጥሎ ያኛል። እኔን እያዩ ይስቃሉ። ምን ሆናችሁ ነው አሉ። ምንድነው የምትስቁኝ? እስቲ ምጥምጡ አልገባም አሉ። ግባ እስቲ ና ጋቤና አሉ። ገባሁኝ። በግድ አስገባሁኝና ቁጭ አደረገኝ። እንደው እጅጋየሁ ልካ ነው እጅጋየሁ መልእክቱን አስተላልፎ ይብላል። ምን ብላ አሁን ግማሹ በዚህ ይስቃሉ፣ በዚህ ይጠይቁኛል። ምንድነው ምን ብላ ነው የላከች? እንደው ሰው ሁላ ተገርሞ ያለ ፋዘር እንደው አሁን እኔ ከአዲስ አበባ ጀምሬ አስቤ ነው የመጣሁበት። የሽመላ ጎራ የምትባለው ግጥም ምንድን ናት አለኝ።
ይቺ ብቻ ናት ሰው ሁላ ተቸግሮ ያለ ብሎ ያችን በወረቀት ጽፈው ነስተው ይዘው ሄዱ። ስንመለስ እናያለን። አይ ብትመጡ ባትመጡ እኔ ግድ የለኝም ስል ሄዱ። ተለያየ ነው። አሁን ሰው ተቸግሮ ሲመጣ ሲያይ እኔን ይደነግጡኛል። ዘፈን ላይ አያቷ አዴ ሆዴ እዚህ ላይ ያለ ብላ ስትል ዘፈኑን ትተው ያ ሁላ ዙሪያውን ከቦኝ መሀል ላይ አድርጎ ይሄን መሳም ማላውቃቸው ደህና ናችሁ ይላሉ። እዚያ ሁላ ጨርሻለሁ። ጋዜጠኞቹም መጥተው ነበር አንተ ጋር? አዎ። እና ኢትዮጵያ ቴሌቪዥን ላይ እኮ ታይተሃል። መጥተው ያን ሁላ ጠይቀውኛል። ይጠይቃሉ ሁሉ ጊዜ ሲመጡም፣ ዘንድሮም 2 ጊዜ ነው የመጡ። አንድ ቀና የለም ተብዬ በኋላ ቃል ሰጠው ግማሽን ሰጣቸው። ሄዱና ባለቤቷ አትያለች ትየት አነጋግሯት አሩኝ ይምጡ አይምጡ አላውቅም። እና እኔን ሲያዩኝ ይገረሙኛል። እነሱ ትልቅ አዛውንት ሰው አድርገውኛል። ዶሮ መሀለውን ሰው አግኝተውኝ ይስቃሉ። አሁን ምንድነው የምትሰራው? አያታዴ ምን ስራ ላይ ነው ያለው አሁን? ማን እኔ? ተጋል ላይ ነው። አትክልት ቡና አለች፣ እዚያ ነው የምውለው። ቡና ግብርና ነው። ፋሮ አለች፣ ውሃ ማጠጣት አለች፣ ለቀም አለች። ሌላ ስራ የለኝም። በዛች ላይ ነው። እዚህ ቤት ላይ ስለነበረው ነገር አውራኝ እስቲ። ያው መቼም እኔ ልጅ ነበርኩኝ ወደ አዲስ አበባም ስንሄድ የተወሰነ ነገር አስታውሳለሁ። ቤተሰቡ ላይ የነበረውን ነገር እስቲ እዚህማ እዚህ ያሳለፍነው ዓለም እሱን ነው። ግን እስካሁን ድረስ ይመስገነው የጎደለም የለም። አሁንም ቢሆን ተሻይ ነው። እዚህ የነበረው ዓለም ሌላ ነው። ሙሉ ቤት ነው። ስጋው ከቤት ነው። ጠላው ከቤት ነው። እንጀራው ከቤት ነው። ከ30 በላይ ሰራተኛ ነው የነበረው እዚህ ላይ። ይሁላ በእጅ እያነሳ ራሱ ቆሰሎኝ የሚበላ አምጡ አይሉም ነበር። እና ይመስገነው አሁን እናታችን እግዚአብሔር አቆይቶልን እስካሁን ድረስ ያው አሁን በምርቃንም የተናገርነውም ይሄንን ነው። አሁንም እሷ ናት እዚህ አቁማ ያለች። አሁንም አልጎደለም ይመስገነው። እሷ እስካለች ድረስ አይጎልንም። ያኔ እስቲ የምታስታውሰውን ታሪክ ንገረኝ እስቲ። አንድ ነገር እንደሚያስቅም ሊሆን ይችላል እንደሚያስተምርም ብቻ የምታስታውሰው ነገር ካለ እስቲ። ምን የዚያን ጊዜ የነበረው ዓለም ምን በዚያም ይመጣል ጠጅ ነው፣ በዚያም ይመጣል ስጋ ነው፣ በግረዱ ነው፣ ሌላ ነገር የለውም ነበር። ድግስ ነው ሁሌ የመጣ ሁላ ይታረድለታል። አይገዛ ከቤት ነው ሁለመና ያለው። ወይፈን ይታረዳል፣ በግ ሙክት ይታረዳል። ያው ሲበላ ነው የኖረ። ዛሬ ዙሩ ማይጠይቀው ሁላ ያ ሁላ ዓለም አሳልፋ ዛሬ ያው እሷም አለች ይመስገነው ለፈጣሪ። አሜን። ለቅዱስ ሚካኤል ለሷ የለፋችው ቤተክርስቲያን ዛሬም ቤተክርስቲያን እየለፋች እየሰራች ነው ያለችው። እና ይመስገነው አገሩንም ይዛውልች አካባቢውን ጾም ሆና አሲዛ አስገድፋ ያው ነው ሁሉ ጊዜ ጥሪ ነው። ሌላ የላተም እዚህ ቤት አሁንም ቢሆን ብቻውን አይደለም ያገኘችው የምትበላ። ይክመረም ይመስገነው። እንደው እስቲ ምን እንደው ለትውልዱ መልእክት አስተላልፍ ትባል አሁን እንደው ለኢትዮጵያ ሕዝብ ለወጣቱ ለኢትዮጵያ ሕዝብ ለትውልዱ አሁን ለሚመለከት ሁሉ እንደው መልእክት የምታስተላልፈው መልእክት ካለ እስቲ አንተ አሁን እንደ ሽማግሌ ምን ቢተላለፍ ጥሩ ነው ብለህ ታምናለህ? እንደው ሀገራችን እንዴት ብትሆን ጥሩ ነው? ለወጣቱማ እግዚአብሔር ፈጣሪ አምላክ እሷንም እናታችንም ቢያቆይልን፣ ለወጣቱ ይህን መንግስት ደግሞ ኃይሉን አንደበቱን ሰጥቶ እግዚአብሔር ቀን አልፎ ደግሞ ያው የተማረውም ያልተማረውም አለ መከራ እየተሰቃየው ያለና ያ ሁላ ስራ አግኝቶ እግዚአብሔር እናመስግነው ምን እንዲኖረው ነው ማመሰግነው ፈጣሪን የምጠይቀው። አሁን ብዙ ተቸጋሪ ያለ ስንት የደሃ ልጅ የተማረ ይወደቃል። ሌላ ስራ እንዳይሰራ ስራ ደግሞ ያልተማረ የሆነ ተቸግሯልና እግዚአብሔር እሱ ፈጣሪ የእርቅ ሰላሙን አውርዶ ስለ ወጣቱ ጉዳይ ደግሞ እንጀራ ትንሽ ዳቦ ቢያገኝልን እግዚአብሔርን ጸልያለሁ። እኔም ይሄ ነው የኔ መልእክት የማስተላልፈው። እሷ ጋርም ደግሞ እጅጋየሁ ጋርም በሰላም ያገናኘን፣ ሰላም ይመልስልን።